ሰላም ጤና ይስጥልኝ ውድ ጀሩሳሌም ቲዩብ ተከታታዮቼ እንደምን ከርማችኋል? በዛሬው ዕለት ለየት ባለ ቪዲዮ መጥቻለሁ። አብራችሁን ቆዩ። የሰው ልጅ ነፃነትን ለማግኘት ብዙ ዋጋን ይከፍላል። በምድራችን ብዙ የተዋጉ ብዙ ነገር የተገበረባቸው ነፃነቶች ዛሬ ፍሬ አፍርተው በጎ ነገርን ይዘው ሲመጡ እንመለከታለን። በዛሬው ቪዲዮ ስለ አንዲት አስደናቂ ሴት ታሪክ ይዤላችሁ መጥቻለሁ። በ1997 በፓኪስታን ሀገር ሚንጎራ በተባለች ትንሽዬ ገጠር ከተማ ውስጥ ከአባቷ ዝወዲን ዩሱፍ ማላላ ተወለደች። አባቷ በዛች ከተማ ውስጥ የሴቶች ትምህርት ቤት ያስተምርም ነበር። ይህች ሴት በትምህርቷ አመርቂ ውጤት በማምጣት ትምህርቷን ትከታተል ነበር። ከዚያን በተፈጠረ ግጭት ማለትም ታሊባን በተባለ እስላማዊ ታጣቂዎች ሀገሪቷን ወረውት ስለነበር እጅግ አስቸጋሪ ነበር። በተለይም ሴት ወጣት ልጆች ትምህርት እንዳያገኙ ያደርጉም ነበር። ከፍተኛ ጫናም ስለሚደርስባቸው ስለምታሳልፈውም ቀን በቀን ህይወቷ በጽሁፍ ታሰፍር ነበር። ይህች ልጅ በምትመለከተው ነገር እጅጉን እያዘነች በቢቢሲ ድረገጽ ላይ ሐሳቧን ድምጿን ታሰማ ነበር። ከጊዜያት በኋላ እኚህ ታጣቂዎች የምታደርጋቸውን እያንዳንዷን ይከታተሉ ነበር። በንዴትም ይህች ሴት ላይ ጥቃት ለማድረስ ይሞክራሉ። በ11 ዓመቷ ነበር በቢቢሲ ድረገጽ ሐሳቧን ድምጿን ስታሰማ የነበረው። ይህች ሴት ትግሏን አላቆመችም፣ ፍርሃትም አላደረባትም ነበር። ታጣቂዎች ግን በምሬት በመናደድ ጥቃት ሊያደርሱባት ችለዋል። በጥይትም ለመመታት ደረሰች። እጅግም ቆስላ ስለነበር ለሕክምና ወደ እንግሊዝ ሄዳ ለመታከም ተገደደች። ከብዙ ጣውረድና ከብዙ ስቃይ በኋላ ይህች ሴት አገግማ ወደ ጤናዋ እንደተመለሰች ያሰፈረቻቸው ጽሑፎች እጅጉን የሰውን ቀልብ ስበው ስለነበርና ታዋቂነትንም ስላተረፈችበት ከሕክምናዋም በኋላ በአገሪቱ መንግስት የትምህርት አምባሳደር በማድረግ ሊሾማት ችሏል። ማላላ ባደረገቻቸው ተጋድሎዎች ብዙ እድሎችን ይዞላትም መጥቷል። ስራዎቿንም በይፋ እንድትሰራ አግዟታል። ይህች እንስት ለብዙ ወጣቶች እድልን በመክፈት ማለትም ሴት ወጣት ልጆች የሁለተኛ ደረጃ ትምህርት እንዲከታተሉ ትልቁን ድርሻ ተወጥታለች። ይህች ሴት ማለትም ማላላ በእንግሊዝ ቆይታዋ ኦክስፎርድ በሚባል ዩኒቨርሲቲ ውስጥ ፊሎሶፊ ኢኮኖሚ በማጥናት እጅግ ውጤት በማምጣትም ለመመረቅ በቅታለች። የዓለማችንም በእድሜ ትንሿ ተጽዕኖ ፈጣሪ በመባል ስሟ በዓለም ደረጃ ከፍ ተደርጎ ሊጻፍም ችሏል። በዛሬው ቪዲዮ እጅግ በጣም እንደተማራችሁበት ተስፋ አደርጋለሁ። በተጨማሪም ከዚህ ቪዲዮ ምን እንደተማራችሁ ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። ይህንን ቪዲዮ ከወደዳችሁት ሰብስክራይብ፣ ላይክ እያደረጋችሁ ቤተሰቡን ምን መጨመር እንዳለብኝ ምን መቀነስ እንዳለብኝም ብትነግሩኝ ደስታዬ ወደር የለውም። ተመልካቾቼ ስለነበረን ቆይታ እጅግ በጣም አመሰግናለሁ። ተጨማሪ ቪዲዮዎች እንዲደርሳችሁ የደውል ምልክቷን እየነካችሁ ተከታተሉኝ ስል በትህትና ጠይቃለሁ። ስለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። በሌላ ቪዲዮ እስክንገናኝ መልካም ጊዜ፣ ደህና ሁኑ።